መሐመድ ያላቸው ጥልቅ እና ዘግናኝ የአምልኮ መንገድ እያየን ራሳቸው ነው። ደሙን ጠጣው፣ ሽንት ጠጣ፣ የሚጸዳዳው ላይ እንደፈለጉ ሆኑ። ስለ ወሲብ ነገር በምታዩት መልኩ በሚቀፍ መልኩ ምን አይነት ትምህርት እንዳላቸው ከራሳቸው እንግዲህ እየተማርን ነው። እንቀጥላለን። ቀጥሉ። ማን ቤላ ካልቀጠለች ቤላ አልተናገረችም እና ቤላ አሁን ፍሪ ከሆንሽ ቤላ አለሽ። ቤላ አልተመቻትም። አይ ቲንክ ቢዚና በቃ ወይ ብሩኬ ወይ ኮንስታንቲኖስ ሄዱ። አንዲት 3 ደቂቃ አካባቢ ለውሰድ። እኔ አንዲት ነገር ብቻ ቆይ አዘጋጅቷል ብሩኬ። ኦኬ ከተዘጋጀ ይቀጥልሽ። ብሩኬ አዘጋጅቷል። 3 ቃል ይቅርታ ብሩኬ ነው ቃል። ኦኬ ብሩኬ ቀጥል። ሻይ 3 ደቂቃ ከሆነ ችግር የለውም። 3 ደቂቃ ለበዓሉ ድምቀት ነው ሲባል እንጂ ያልት እሺ መሐመድ ይመለካል ብላችሁ እናንተም በሰው ሃይማኖት ላይ ለምንድን ነው የምትቀጥፉት የሚል ጥያቄ አንድ ሙስሊም ቢያነሳ ይኸውላችሁ ሙስሊሞች ራሳቸው ይመልሱ። ሱራ 17:79 ነው የቁርአኑ ክፍል። አርሽ ላይ ያስቀምጠዋል ተብሎ የተፈታው የቁርአን ክፍል ይሄ ነው። እንግዲህ አርሽ ዙፋን ከሆነ አላህ የዙፋኑ ተጋሪ ያለው ማለት ነው። አዘርዋይዝ ፍጡር እንግዲህ ከ7 ሰማያት በላይ ነው አለ በተባለ አርሽ ላይ ሄዶ ሊቀመጥ አይችልም። ያውም ፊዚካል የሆነ ወንበር መሆኑ ከተረጋገጠ ማለት ነው። እና ምን ይላል መሰላችሁ? ኤንድ ፎር ጎ ስሊፕ። ይሄ ቁርአኑ ነው። አህመድ ካህን የተባለው ትራንስሌሽን ማለት ነው። የዚህ የአረብኛው ትራንስሌሽን የሙስሊሞች ዌብሳይት ላይ ያለ ነው። ቁርአንx.com ነው። ኤንድ ፎር ጎ ስሊፕ ኢን ሰም ፓርት ኦፍ ደ ናይት። በሌሊቱ የተወሰነው ክፍል ኢንክሪዝ ፎር ዩ፣ አንተን ምን ያደርግሃል? ከፍ ያደርግሃል። ኢት ኢዝ ላይክሊ ዮር ሎርድ ዊል ሴት ዩ ኢን ኤ ፕሌስ ዌር ኤቭሪዋን ዊል ፕሬዝ ዩ። ሀው ከም ፍጡር ከሆነ መሐመድ እያንዳንዱ ሰው እንዴት ነው መሐመድን ሱብሃን መሐመድ እያለ መሐመድን ሊያመሰግን የሚችለው? ሁሉ ፍጥረት ነው የሚለው ይላል እኮ ሱብሃን አላህ መሐመድ ረሱሉላህ እያሉ አይደል እንደሚሉት። አሁን ሱብሃን መሐመድ ሆነ እኮ ሱብሃን መሐመድ ሆነ፣ ሱብሃን መሐመድ ገባ። አዎ ለምንድን ነው ታዲያ ሲባል ይኸው ይመልስልን። ኦብሊጋቶሪ ያላችሁ ላምብ ድጋሚ እንየው። ኢት ኢዝ ላይክሊ ዩር ሎርድ ዊል ሴት ዩ ኦን ኤ ፕሌስ ዌር ኤቭሪዋን ዊል ፕሬዝ ዩ ፎር ዋት ይላል። ይኸው ሙስሊሞች መለሱ። ወርሺፕ አምልኮ፣ ለአምልኮ ኦብሊጋቶሪ ኦንሊ አፖን ዘ ሆሊ ፕሮፌት ኦን ዘ ዴይ ኦፍ ዘ ሬዘሬክሽን ይላል። በቂያማ ቀን ለመሐመድ ብቻ ነው ይሄ ነገር ማለት ነው። ሰው ሙስሊሞች ያመልኩታል መሐመድን ሊትራሊ፣ እኛ ራሳቸው ባሉት ማለት ነው። ዙፋን ላይ ከተቀመጠ አለቀ ነገሩ። ፍጥረት ሁሉ መሐመድን የሚያመሰግን ከሆነ አለቀ ነገሩ ማለት ነው። ሶ ይሄንን ራሳቸው መልሰውታል። ኦኬ ስለ መሐመድ ትንሽ ስለተባለ የመሐመድ አንዳንድ ነገሮችን አንዳንድ ነገሮቹን ምናልባትም እንግዲህ ያልሰማችኋቸው ሊኖሩ ይችላሉ። ኦኬ እስኪ ይህንን ታሪክ የሚያውቅ ሰው ካለ እንግዲህ በዚህ በሙስናድ አህመድ መጽሐፍ ሀዲስ ነምበር 3788 ላይ ሙስናድ አህመድ ሀዲስ ነምበር 3788 ላይ ሁላችሁም መታዩት መጽሐፍ ነው። ተራኪው የነብዩ ቀጥተኛ ሰሃባ የሆነው አብደላ ኢብን መስዑድ ነው። አብደላ ኢብን መስዑድ ማለት ቁርአንን ተማሩ ከተባሉት ከአራቱ ሰሃባዎች አንዱ ነው። አብደላህ ኢብን መስዑድ ይባላል። ሶ ያውላችሁ ምን እንደሚል ተመልከቱት። አፋን አለ ወይም ይሄንን ነገር ካመጣ በኋላ የሆኑ ዙጥ የሚባሉ አካላት አሉ በእስልምና ምንነታቸው የማይረጋገጥ ማለት ነው። ግማሾች ጂኒ ናቸው ይላሉ። አይ ግማሾች የህንድ ጥቋቁር ሰዎች ነው ይላሉ። ኢብን መስዑድ ግን እኔ እነሱ ጂኒዎች ሆነው እንጂ ሌላ አላየሁም ብሎ ራሱ ኢብን መስዑድ መስክሯል ማለት ነው። ሶ ልብስ አልነበራቸውም ይላል።
ነገር ግን ብልታቸውንም አላየሁም። ሌሊት ነው ይሄ፣ ማታ ላይ ነው። እዛ ድርቅ ያለ የአረብ በረሃ ላይ ማለት ነው። ልብስ አልነበራቸውም፣ ነገር ግን ብልታቸውን አላየሁም። ረጃጅም ነበሩ፣ ስጋቸውም ጥቂት ነበር፣ ቀጫጭን ነበሩ ማለት ነው። ከዛስ መጡና በአላህ መልእክተኛ የአላህ ሰላትና ሳያው አላህ ይጸልይለታል። የአላህ ሰላት ማለት ነው። የአላህ ሰላትና ሰላም በሱ ላይ ይሁን ይጋልቡት ጀመር ይላል መሐመድን ማለት ነው። አጋንንቶች ሌሊት በአረቢያ በረሃ ላይ መሐመድን ምን ያደርጉት ነበር? ይጋልቡት ነበር። ዙጥ ዙጥ ኦል ናይት ሎንግ። ይኸውላችሁ ነብዩ መሐመድን አጋንንቶች ይጋልቡት ነበር። ይህንን ያው ራሱ ሱራ 46-29 ባለው መሰረት አላህ ራሱ ነው አጋንንቱን ወደ መሐመድ የላካቸው። ኢብን መስዑድ የአይን ምስክር ነበር። ባይዘወይ ቁጭ ብሎ ይመለክ ምን አለ? ነብዩ ክብ መስመር አሰመረልኝ አለ። ከዚህ መስመር እንዳትወጣ፣ ከወጣህ ትጠፋለህ አለው። ልክ የሆነ ዊች ክራፍቶች እንደሚያደርጉትና የሆነች ስፔል የተደረገባት መስመር አለች። ከዛ መስመር ማለፍ አትችልም ማለት ነው። እና ጂኒዎቹ አንዳንዴ ከመሐመድ ላይ እየተነሱ ወደ ኢብን መስዑድ ይመጡ ነበረ። ግን እቺ መስመር ስላለች ወደ እሱ ማለፍ አይችሉም። እሱም ደግሞ በፍርሃትና በመጨነቅ እርዳታ ፍለጋ ጥሪ ማለት ነው ይላል። ግን አይችልም። እሱ ራሱ ከሄደ ትጠፋለህ ተብሏል። ይሄንን በአይኑ እያየ መሐመድን ሌሊቱን ሙሉ ይጋልቡት ነበር ማለት ነው። እነማን ናቸው? ዙጦች። ይሄው ይጋልቡት ነበር። የርከቡን ረሱለላህ ነው የሚለው። የርከቡን ማለት መጋለም ማለት ነው። ያ ትርጉም የለውም። ዙጦች ይመቻቸው። በእውነት ተመችተውኛል። እኔ ዙጥ ሲጢጥ ጢጢጥ የሚሉት ነገር በእነሱ ነፍ ነው። ይመቻችሁ ዙጦች፣ ጋልቡት። ከዛ አብደላ ኢብን መስዑድ ምን አለ? ከእነሱ የተነሳ በጣም ከፍተኛ ፍርሃት ፈራሁ ይላል። አያችሁ፣ ምሽቱ የፍርሃት ምሽት ነበር። ሙስሊሞች ምንድን ነው የሚሉት? አጋንንቶች መጥተው መሐመድ ቁርአን ቀራላቸው ነው። ቁርአን ሲቀራ የነበረው ነገር ግን ይሄ ነው ነው። ይጋልቡት ነበር። ድርብርቦች ሆነው በመሐመድ ላይ ይወጡበት ነበረ። ለኢብን መስዑድ ምንድን ነው የተረፈው? ፍርሃትና ጭንቀት፣ ሽብር ማለት ነው የተረፈው። ፈራሁ፣ ተቀመጥኩ። ወይም እርሱ እንዳለው የንጋቱ ብርሃን ሲፈነጥቅ መሄድ ጀመሩ አለ። አይታችኋል። ኦል ናይት ሎንግ ነው መሐመድ የተጋለበው። የንጋቱ ብርሃን ሲፈነጥቅ መሄድ ጀመርኩ፣ ወይንም እርሱ እንዳለው አለ። ከዚያም የአላህ መልእክተኛ በእነሱ መጋለብ የተነሳ ሰውነቱ ከብዶትና አሞት ወይም ሊያመው ተቃርቦ መጣ ይላል። መጨረሻ ላይ በዚህ ስቴት ላይ ሆነ ማለት ነው። መሐመድ ከፍተኛ የወገብ ህመም ተከስቶበት ከምን የተነሳ? ከዙጦቹ መጋለብ የተነሳ። ይህንን ሙስናድ አህመድ በሀዲሱ 3788 ይታያቸዋል። ይሄ ሳሂህ ነው የሚለው አውቴንቲክ በሆነ ሀዲስ። ሳሂህ ማለት ትክክለኛ የተረጋገጠ ሀዲስ ማለት ነው። ማንም ሙስሊም ካልተሸማቀቀ በስተቀር ሊክደው የማይችለው ሀዲስ ማለት ነው። ነብዩን ይጋለቡት ነበር ብለው ይሄንን አስቀመጠ። ማሻአላ ቀጥል። ዙጦች ማን ናቸው ሲባል ይኸው ኢብን መስዑድ በመንገድ ላይ ዙጥን ባየ ጊዜ እንዲህ አለ። አሁን ሊያብራ እነዚህ እነማን ናቸው ተብሎ ተጠየቀ። እነዚህ ዙጥ ናቸው አሉ። እርሱም ማለት በጂኒዎች ሌሊት፣ ይኸው ዘናይት ኦፍ ዘጅን ነው የሚባለው። ይሄ ኢንሲደንት ዘናይት ኦፍ ዘጅን ነው የሚባለው። ምን አለ? በጂኒዎች ሌሊት ካየኋቸው ጂኒዎች በስተቀር ለእነርሱ ተስማሚ ወይም የሚመስል አላየሁም አለ። በጂኒዎች ሌሊት ነው እነዚህ እንዳየ የተናገረው ማለት ነው። ይሄው የሀዲሱ ፍርድ ማጠቃለያ ሳሂህ ትክክለኛ ነው። እኔው ኢማም አዛሃቢ ራሱ ያስቀመጠው አለ። የተለያዩ ነገሮች አሉት ማለት ነው። ታዲያ ጂኒዎች ከሰዎች ጋር ወሲብ ያደርጋሉ ወይ በእስልምና አስተምረው? ይህን ብናረጋግጥ ምን ይመስላችኋል? ወሲብማ ውስጣቸው ነው። ምን መጠየቁላ ያስፈልገው? ወሲብማ ውስጣቸው ነው። አባቴ ሊጥ የሚለጠልጣው እኔ አያደርግም ልትለኝ ነው እንዴ? ሱራ 17 ሱራ አልኢስራ ራሱ የቀደም መሐመድ አርሽ ላይ የሚቀመጥበት የቁርአን ምዕራፍ ቁጥር 64 ላይ አላህ እንደዚህ ብሎ ይናገራል። ከእነርሱ የቻልከውን በድምፅህ አታል፣ ለሰይጣን እያለው ነው። በእነርሱም ላይ በፈረሰኞችህ በእግረኞችህም ሆነ
ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው አለ። ሀው ሰይጣን እንዴት ነው ሰዎችን በልጆቻቸው ሊጋራቸው የሚችለው? ሰይጣን እንዴት የሰው ልጅ በልጆቹ ሊጋራ ይችላል? እና እኛ ከራሳችን አናወራ። ለምሳሌ ታላቁ የቁርአን ሙፈሲር ኢማም አልበጋዊ ራሱ ይህንን ቁርአን አያ ሲያብራራ ምን ብሎ ያስቀምጣል? ይኸው መጽሐፉ ተፍሲር አልበጋዊ መዓለማት ተንዚል ይላል መጽሐፉ ላይ። ይኸውላችሁ ኦኬ፣ ትንሽ ብለርድ ሆነች። እሺ፣ ከጃፊር ቢን መሐመድ እንደተወራው ሰይጣን እንዴት እንደሚጋራቸው ሊያብራራልን ነው። ሰይጣን በወንዱ ብልት ላይ ይጠመጠማል ወይም ይቀመጣል። ወንዱ ቢስሚላህ ወይም በአላህ ስም ካላለ ከእርሱ ጋር በመሆን በሚስቱ ላይ ያርፋል፣ የግብረ ስጋ ግንኙነት ያደርጋል። ሰይጣን ሚስትየዋ ኦልሬዲ ግሩፕ ሴክስ ሆነ ማለት ነው። አንድ ጂኒ አለ፣ ባልየው አለ። ባልየው ድንገት ሳት ብሎት ልክ መንገድ ላይ ሴት አይቶ አምልጦት፣ ልክ ያው ነብዩ መንገድ ላይ ሴት ሲያዩ ስሜታቸው በጣም እንትን እንዳይል ገብተው ሚስታቸው ጋር ነበረ ያንን የመጣባቸውን ፍላጎት የሚያራግፉት። ልክ በእንደዛ ድንገት ተቻኩሎ የገባ ሙስሊም ቢስሚላ ካላለ ልክ ወንዱ እንደሚያፈሰው ሁሉ በእርሱም በማህፀኗ በብልቶ ውስጥ ያፈሳል። ሰይጣን የዘር ፈሳሽ አለው በስለም። በዚህ ነው ልጆቻቸውን የሚጋራው። ይኸው ይሄንን ያለን ማን ነው? አልበጋዊ ነው። ስለዚህ አሁን እዚህ ምድር ላይ ያሉት ሙስሊሞች በራሳቸው አባታቸው ቢስሚላ ይበል አይበል አያውቁም። ግማሽ ጂኒ ግማሽ ሰው ይሁን ምንም የምናውቀው ነገር የለንም። ከማን ጋር እንደምንኖር ራሱ አናውቅም። ይሄንን አላህ ራሱ ነው በልጆቻቸው ተጋራቸው ብሎ ፍቃድ የሰጠው ማለት ነው። ስለዚህ አዳሜ ቢስሚላ ካላለ ይሄ ነገር ይከሰታል። በብልቱ ላይ የተጠመጠመ እንዲሁም ራሱ አብደላ ኢብን አባስ ባይዘው የሰውዬ በጣም ይመቸኛል። እስልምና እንዲበንክ ለማድረግ በጣም ትልቅ መሳሪያ ነው። አብደላ ኢብኑ አባስ የተባለ ሰው አንድ ሰው ወደ እሱ እንዲህ ብሎ ይጠይቀዋል። ሚስቴ ከእንቅልፏ ስትነቃ በማህፀኗ ወይም በብልቷ ውስጥ የእሳት ነበልባል አገኘች አለ። ኢማጅን የሴት ልጅ ብልት ሲነድ ማለት ነው። ምክንያቱም ምንድነው? ጂኒዎች ከእሳት ነው የተፈጠሩት ተብሎ ስለሚታመን ማለት ነው። ስለዚህ ስትነቃ እንትኗ እየነደደ ነው። እሳት አደጋ ነጥራ ወይስ ምን ይሻላል? ከዛ አብደላ ኢብን አባስ ምን አለ? ይህ ከጂኒ ጋር የግብረ ስጋ ግንኙነት በመፈጸሙ ምክንያት የመጣ ነው ብሎ ኢብን አባስ ይህንን ይመልስለታል ማለት ነው። ስለዚህ ዙጦች ነብዩን ጋልበውታል። ዙጦች ደግሞ ከሰዎች ጋር ምን ማድረግ ይችላሉ? ግንኙነት ማድረግ ይችላሉ። ይሄንን በዚህ ካየን ራሱ ነብዩ ራሱ ምን ምን ያደርግ ነበር? አንዳንድ ነገሮቹን ለምሳሌ ራሳችሁን ቀድሜ አንድ ጥያቄ እጠይቃችሁ እና አይ ቲንክ ሀዲሱን እዚሁ ባገኘው ደስ ይለኛል። እሺ ይኸውላችሁ ምን ያህል መሰላችሁ? ይሄ ሀዲስ የሚገኘው በሱናን አቢ ዳውድ 5224 ሳሂህ የሆነ ሀዲስ ነው። ኦቴንቲክ ቼን ያለው ሀዲስ ነው። እሺ መሐመድ የሆነ የከለከለው ነገር አለ። ይኸውላችሁ ዘ ፕሮፌት ፖክድ ሂም ኖ ይሄኛው አይደለም። አም ሶሪ አልሞናዊ ከሲር ኦኬ። ለማንኛውም እንትኑን ሀዲሶ አይ ቲንክ አንዳንዴ ይደበቃል ይመስለኛል። እንደዚሁ ታሪኩን ልንገራችሁ እዚሁ ክፍሉ ላይ ስላለ ምን ይመስላል? ይሄ ዮኒ ስታየው አይታችሁት የማታውቁትን ነገር ነው ዛሬ ማሳያችሁ። ምንድን ምን አርግዞ ነው? ምን ሆኖ ነው? ይሄ ሁለተኛ ሰው ነው። ኦ ከስር ያ እሳቸው ነብዩ ናቸው የቆሙት። ወንድ ሴት ናቸው? ሴት ናት ከስር ያለችው። ሀዲሱ ይነበብሽ። አባቴ የአላህን ነቢይ ፍቃድ ጠየቀ። ተራኪዋ አባቴ የአላህን ነቢይ ፍቃድ ጠየቀ። ፍቃድ ሲያገኝም በእርሱና በቀሚሱ መካከል ገባ። በመሐመድና በቀሚሱ መካከል ገባ።
ይስመውና ይጠመጠመበትም ያቅፈውም ጀመር አለች። ምን አይነት መተሻሸት ነው ነብዩ እያስተማሩ ያሉት እዚህ ጋር? ሰው በቀጥታ የሆነን ሰው ቀሚስ ገልቦ ሲገባ ፊት ለፊት የሚያገኘው የሰውነት ክፍሉም ይታወቃል። በዛ ላይ እየሳመው ነው፣ አቅፎ ተጠምጥሞበታል። ከዛ ስለ ውሃ ይጠይቀዋል ማለት ነው። ውሃ በእስልምና የተለያየ ትርጉም አለው። ኤኒዌይስ እዚህ ትርጉም ውስጥ አልገባም። ግን እንደዚህ አይነት ከወንዶች ጋር ንክኪዎችን ያደርግ ነበር፣ በቀሚስ ውስጥ ማለት ነው። ይፈቅድ ነበር ለወንዶች ቀሚሱን ገልበው ውስጡ ገብተው እንዲስሙት እንዲያቅፉት መሐመድ ይፈቅድ። እኔ አይደለሁም ይሄን ያልኩት፣ ቅር እንዳትሰኙ በጣም ከይቅርታ ጋር ያውላችሁ። እንዳታስቀስፉን ቤተሰብ ይውልኝ ጉድ ይልኝ። የሀዲሱ መርማሪ ሙሐዲሱ የማጠቃለያው ፍርድ ምን አለ? ሐሰን መልካምና ለሙግት ለማስረጃነት የሚበቃ ብሎ ይሄው ማንም ሰው ማየት ይችላል። ይሄንን የሀዲሱ እቺ ማለት ሐሰን ናት። እቺ ሐሰን እና ለማስረጃነት ለሙግት ራሱ የሚበቃ ሀዲስ ነው ብሎ አስቀምጦታል። ምን ያደርገው ነበረ? በቀሚሱ መሀል ገብቶ ነብዩን ያቅፈው ይሞጨሞጨው ነበረ ማለት ነው። እንደዚህ አይነት ሀዲሶች አሉ። ስለ ውሃ ጥያቄ ለመጠየቅ ቀሚስ ገልበ መግባት አይጠበቅብም። በረከት ለማግኘት እንኳን ተብሎ ቢታሰብ እጅን መሳም በጣም ፍቱን መድኃኒት ነው። እንደው ነብዩ በረከት ይሰጣሉ። ቀሚስ ገልቦ ግን የነብዩን ገላ መሳምና መተቃቀፍ መተሻሸት ግን ይሄ በጣም ሰልፍ ሪፊዩት ነው። የራሱን ሀዲስ የሚያፈርስ ድርጊት ነው። ወንዶች እንደዚህ እንዳይነካኩ ና ራሱ የሚከለክልባቸው ቦታዎች አሉ። ለምን? ችግር ስላለ ማለት ነው። ነገር ግን ዞር ስንል ራሱ ደግሞ በእንደዚህ አይነት ድርጊት ውስጥ እናገኘዋለን። ኦኬ ለዚህ ሰውዬ ነው እንሞትለታለን ስሙን አትጥሩት የሚሉን አይደል? እሺ እንደዚህ ቢሆን ከኋላ ደግሞ እኔ እኮ ምን ይሻላል? እንደዚህ ቢሆን እየለጠለጠው ነው ከኋላ። እንደዚህ ቢሆን እንጠይቃለን። ሀዲሱ ምን ይላል? ዛሬማ ጉድ 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 ፈልቷል። ሀዲሱ ለጥላጭም ተለጥላጭም ሆኖ አርፈው ወይ ጉድ። እሺ ኪታብ አልመጅሙ አልከቢር አጣበራኒ ይባላል። ይህ ሰውዬ ታላቅ የእስልምና መሐዲስ ነው። መጽሐፉ ራሱ የታላቅ ዲክሽነሪ መጽሐፍ ነው አጣበራኒ የሚባለው። ይኸውላችሁ አባቴ ነብዩን በእርሱና በቀሚሱ መካከል እንዲገባ ፈቃድ ጠየቀው፣ ፈቀደለት። ስለዚህም ከኋላው ከበስተጀርባው ሆኖ በእርሱና በቀሚሱ መካከል ገባ። ከዚያም መጠቃቀፍ መለጠፍ ጀመረ። ደረቱንም በነብዩ ሰለም ጀርባ ላይ እያሻሸ ነበር አለች። የእስልምና ሀዲስ ነው። የብሩክ አልጻፈው። የራሳቸው አጣበራኒ ማን እንደሆነ ለእኔ ለሙስሊሞች አልነግራቸውም ማለት ነው። ያው ቮሊዩም 24 ገጽ 206 ላይ ይገኛል። በዚህኛውም 20994 ላይ የሚገኝ የራሳቸው ሀዲስ ነው ማለት ነው። ኦኬ እንቀጥል። ይሄንን ደግሞ ተመልከቱት። አንድ ሰው ቆሞ ሰዎችን ያስቅ ነበረ። ያውላችሁ ያስቃል፣ ሰዎችን ቀልድ እየቀለደ ያስቃል። ከዛ በኋላ ዘ ፕሮፌት ፖክድ ሂም አንደር ዘ ሪብስ ኦፍ ስቲክ አለ። ነብዩ ትንኮሳ ደረሱበት፣ በእንጨት ወጋ ሸንቆጥ አረጉት፣ ይሄንን ሰው ማለት ነው። ከዛስ ሂ ሴድ ሌት ሚ ቴክ ሪታሌሽን አለ። እንዴ በቀሌ ልውሰድ አለ ሰውየው። ከዛስ ነብዩ ቴክ ሪታሌሽን በቀልህን ውሰድ አሉት። ተበቀል አሉት። አንተም ወጋ አድርገኝ ነው። ከዛ ምን አለ ሰውየው? ሂ ሴድ ዩ አር ዌሪንግ ኤ ሸርት በት አይ አም ኖት አለ። አንተ ቀሚስ ለብሰሃል፣ እኔ ግን አልለበስኩም። ስለዚህ ቀሚስን አውልቅልኝ ነው። ሶ ዘ ፕሮፌት ዴን ሸርት ማለት ታፕ ነው ራይት? ኖ አረበኛው ቀሚስ ነው የሚለው። ያው እነሱ ሸርት ብለው ተርጉመውት ቀሚስ ነው፣ ቀሚስ ነው። እነሱ ሸርት ብለው ስለሚተረጉሙ ነው። ቀሚሱን ሽርጥ እንደማለት ነው። ሸርት ሽርጥ ነው። ሊትራሊ ቀሚስ ነው የሚለው አረበኛ። ኦኬ ኦኬ። ያ
ስለዚህ ነብዩ ያንን አነሳለት፣ ቀሚሱን ማለት ነው። ቀሚሱን ገለበለት ማለት ነው። እስከ የት ድረስ? እስከ ጎኑ፣ እስከ የጎድን አጥንቱ ያለበት ቦታ ድረስ። ከዛ ሰውየው ያቅፈውና ቢጋንቱ ኪስ ሂሳይድ አለ ማለት ነው። ሰው መሐመድን አቅፎት የስመው ጀመረ ብሎ እንግዲህ ከወንዶች ጋር እንደዚህ አይነትም ንክኪ፣ እንደዚህ አይነትም መተሻሸት፣ እንደዚህ አይነትም መሳሳም ይከሰት ነበረ ማለት ነው። ይሄ የማን መጽሐፍ ነው? የሙስሊሞች መጽሐፍ። እኔ እንዲሁም ትንሽ ጨዋ ለመሆን ሞክሬ ነው። ያው ቁምጣ ምናምን አልብሻለሁ። ለብሶ አላለበሰም አላውቅም። እሺ ይህስ ምን ሊሆን ይችላል? ነብዩ እየጸለዩ ነው። በሁለት እግራቸው መካከል ግን ወንድ አለ። ሶላት በእስልምና ከአላህ ጋር የሚደረግ ቀጥተኛ ግንኙነት፣ ምንም ነገር እንቅስቃሴ የማይደረግበት፣ ከፊት እንዲሁም ሴት አህያና ውሻ ካለፈ ማንኛውም ነገር ቢያልፍ ሶላቱ ይበላሻል ብለው ሙስሊሞች ብዙ ጊዜ ሲያወሩ እንሰማለን። ነገር ግን ሀዲሱ ምንድን ነው የሚለው? ሀዲሱ ምን ይላል? ኢብኑ ከሲር ራሱ በተፍሲሩ ላይ አስቀምጦታል። ተፍሲር ኢብኑ ከሲር ቮሊዩም 11 ገጽ 125 ላይ ታገኙታላችሁ። ወይም የቁርአን ተፍሲር ቁርአን 33 ቁጥር 10 ላይ ታገኙታላችሁ። ቀጥታ ምንድን ነው የሚለው? ሁዘይፋ እንዲህ አለ፣ ወደ አላህ መልእክተኛ ተመለስኩ፣ እርሳቸውም በአንደኛቸው በሚስታቸው የጨርቅ መሸፈኛ ባይዘው አላህ ብቻ አይደለም መሐመድም ሂጃብ ይለብስ ነበረ። ይኸው በሚስታቸው የጨርቅ መሸፈኛ ተሸፍነው ነበረ። ለእንትኑ ያህል ይሄ ነው። ነብዩ ሂጃብ ለብሰው ነበረ ነው፣ ተሸፍነው ነበረ። ተከናንበው ሶላት እየሰገዱ ነበር። እኔንም ባዩኝ ጊዜ በእግሮቻቸው መካከል አስገቡኝ አለ። ከዛስ የጨርቁንም ዳርቻ በላይ ላይ ጣሉት። ከዚያም ሩቅ አደረጉ፣ ስጁድም አደረጉ። እኔም በእርሱ በጨርቅ ውስጥ ተጠቅልዬ ነበር ይላል። ምስኪን ሶላት እየሰገደ ኮኔክሽኑ መሐመድ ትኩረቱ ቴንሽኑ ከሰውየው አካል ንክኪ ጋር ነው ወይስ ከአላህ ጋር ከሚያደርገው ጸሎት? ይሄ በጣም አጠያቂ ነገር ነው። አንድ ነገር ላሳይና ሙስሊሞች አንድ ያልነገሩን የብርድ ልብስ ሚስጥር አለ። ምን ያህል መሰላችሁ? አልሐከም በጣም ሳሂህ በሆነው ሀዲሱ ላይ አስቀምጦታል። አልሐከም አልነሳቡሪ ይባላል። ይኸውላችሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ቀዝቃዛ ጠዋት ላኩኝ አለ። እኔም ወደ እርሳቸው መጣሁ። እርሳቸውም ከአንደኛው ሚስታቸው ጋር በብርድ ልብሳቸው ውስጥ ነበሩ። ኢማጅን ከሚስት ጋር በአንሶላ ውስጥ ተኝተሃል። የሆነ ሰው ቢመጣ አብረ ደረበ ሶስተኛ ስታስገባው ማለት ነው። ከዛስ ምን አለ? ይህ በልብሳቸው ውስጥ ነበሩ ወይም ወደ ብርድ ልብሱም አስገቡኝ አለ። እኛም ሶስት ሆንን ይላል። መሐመድ በሀዲስ ከልክሏል። ይኸውልህ ኤማን አለ ኤማን ሹድ ናት ላይ ዊዝ አናዘር ማን አንደር ዋን ከቨሪንግ አለ። ለምንድን ነው ይህ ክልከላ የተከለከለው? ወንድ ለወንድ በአንድ መሸፈኛ ወይም አንሶላ ብርድ ልብስ ውስጥ እንዳይተኛ ብሎ መሐመድ ከልክሏል። ለምን ከለከለ? ችግር ከሌለበት፣ ችግር ስላለበት ነው። ይሄንን ግን ራሱ መሐመድ ምን አድርጎታል? ዩሲ አስገብቶ ሰውየውን አስተኝቶታል ሚስቱ ባለችበት። ይሄ ደብሮናል እንደዚህ አይደለም ካላችሁ እንደዚህ መሆን ይችላል። ባይዘዌ ሰውየው ቤትም ቦታ መሆን ይችላል። ዋናው ግን ምንድን ነው? በአንድ መሸፈኛ ከሚስቱ ጋር አስገብቶ አስተኝቶታል ነው መሐመድ። እንደዚህ የራሱን የእስልምና ህጎችን የሚጥሱ ድርጊቶችን መሐመድ እለት እለት ያደርግ ነበረ። ይሄ ድርጊት ዛሬ ለምሳሌ ቁርአኑ ራሱ ምን ያህል መሰላችሁ? ለእናንተ ለአላህና የመጨረሻ ቀን የሚከጅል ለሆነ ሰው የራሴን ትርጉም ላንብብ። ለእናንተ ለአላህና የመጨረሻውን ቀን ለሚከጅል ወይም ለሚፈልግ አላህንም በብዛት ለሚያወሳ ሰው በአላህ መልእክተኛ ውስጥ መልካም አርአያ ምሳሌ በእርግጥ አላችሁ አለ መሐመድ። የመልካም አርአያ ምሳሌ እስከ መጨረሻው ዘመን ያለ የመልካም አርአያ ምሳሌ ከሆነ ዛሬ ሚስቶቻችሁ ጋር ተኝታችሁ ወንድ ቢመጣ ጎትሳችሁ ወደ አልጋ ውስጥ ታስገባላችሁ ሆይ ትጠየቃላችሁ ሙስሊሞች። አለበለዚያ ቁርአኑ ፌክ ይሆናል። መሐመድ በፍጹም ለማንኛውም ሰው የሞራል አርአያ ምሳሌ ሞዴል ሆኖ ሊቀርብ አይችልም። ወንድ በሁለት እግሮቹ መሀል እያስገባ ቀሚሱን ገልቦ ገላውን እያሳመ በቀሚስ ውስጥ ከፊት ከጀርባ እያስገባ ሰው እያሳመ ሚስቱን በአልጋ እየተጋራ ይሄ በፍጹም የሰው ልጅ አርአያና ሞዴል
ሊሆን አይችልም የሚል ሀሳብ እናቀርባለን። አላህ ላይ ትንሽ እንሄድ ወይስ እንደ በስሱ ኮፒ ሊንክ ታፕታፕ እያደረጋችሁ እንድር ላይ ቢያደርጉ ምንም አይነት ችግር የለው። እንደሌለው የእናንተ አዲስ ነው የሚናገረው፣ የእናንተ ትምህርት ነው የሚናገረው። ይህን ሁላ ጉድ ይዛችሁ ጉድ ተሸክማችሁ በአረብኛ ስለሆነ ብቻ የምትከተሉ ሰዎች አሁን በደንብ እየተገለጸ ነው። አንብቡ፣ ጠይቁ። ከዚህ ውስጥ እኛ የሚያስጠይቀን ነገር ካለ መታችሁ መጠየቅ ትችላላችሁ። ይሄ ነገር ይለቅና ሰላማችሁ ይብዛ። ቀጥሉ። እንግዲህ ሰዓት እየሄድን ነው። እንግዲህ መዝሙረ ያሬድ የሰዓቱን ነገር ፊክስ አድርግልኝ። ስለ አላህ ስጀምር በመጀመሪያ ፍጡር መሆኑን አረጋግጬ ነው የምጀምረው። ምክንያቱም ይህንን አጽናፈ ዓለም የፈጠረ ሰማይና ምድርን የዘረጋ ጌታ ያህ የፈጠረው ቦታ መልሶ ሊገድበው አይችልም። አምላክ በቦታ ሊገደብ አይችልም። ነገር ግን ወሃብያዎች በትክክል ምን ብለው ያምናሉ? አላህ ምንድን ነው? ቅድም ቃሉ ስላልመጣ አሁን ራሴ ላምጣው ብዬ ነው። ይኸው ይሄ የቁንጮ ስኮላራቸው ማን ነው? ኢብኑ ተይሚያህ የሚባል የዋሃብያ ሊቅ ነው። አላህን እንዴት እናውቀዋለን ተብሎ ተጠየቀ። ጌታችንን በምን እናውቀዋለን ሲባል ከሰማያት በላይ በአርሹ ላይ በመሆኑ ብሎ መለሰ። ከዛ በገደብ ነው ወይ ጥያቄ፣ ተገድቦ ነው ወይ ሲባል ተባለ። እርሱም አዎን በገደብ ነው አለ ይላል። እያንዳንዳችሁ እስኪ ራሳችሁን ጠይቁት። ቦታ ፍጡር ነው። እንዴት ነው ከተፈጠረ በኋላ መጥቶ የፈጠረውን አካል ሊገድበው የሚችለው? እሱ ራሱ ፍጡር ካልሆነ እንዴት ይሄ ቦታ ሳይፈጥረው በፊት አላህ እንዴት ነበረ ታዲያ? ከፈጠረው በኋላ መጥቶ የዚህ አካል ጥገኛ ከሆነ ሳይፈጥረው በፊት እንዴት ነበረ? ሌላ ችግር ነው። ሎጂኩን ራሱ ያፈርሰዋል። ስለዚህ ኢቭን በእስልምና በእነዚህ በዋሃብዮች አስተምህሮ አላህ አልተገደበም ብሎ ማመን ከእስልምና ያስወጣል። አላህ ገደብ የለውም ብሎ የሞገተ ሰው ቁርአንን የካደ ያስተባበለ፣ የቁርአንን አስተባብሏል። ምንም አይደለም የሌለ ነገር ነው ብሎ ሞግቷል። ምክንያቱም አላህ በብዙ የቁርአን ቦታዎች ላይ ወሰንን ገልጿልና፣ የቦታውን ወሰን ገልጿልና ብሎ ራሱ አላህ የተገደበ እንደሆነ ሙስሊሞች በዚህ ያረጋግጧል። ስለዚህ የተገደበ አካል ደግሞ ይንቀሳቀሳል፣ ከኤ ወደ ቢ ይሄዳል ማለት ነው። ለምሳሌ በሩጫ ሊሆን ይችላል፣ በእርምጃ ሊሆን ይችላል። የሚሮጠውን አላህ ቅድም አይተነዋል። እዚህ ጋር እንደምታዩት አላህ ይሮጣል። ዮኒ ልብ ብለየው አላህ ይሮጣል። ይሄ ራሱ ነብዩ ጌታዬን ጺም በሌለው ወጣት መልክ በአረንጓዴ መናፈሻ ላይ አየሁት ብሎ የተናገረው ሐዲስ ስላለ ይሄ ሰውዬ አላህን ሊወክልልን ይችላል። ወጣት ወንድ ቤቢ ቦይ ነው። ባይዘው አላህ ቤቢ ቦይ ማለት ጺም ገና አልወጣም፣ ቲኔጀር ነው፣ ያንግ ነው። ሶ አላህ ይሮጣል። እነዚህ ቅድም ያልተነገሩ ሐዲሶችም ካሉ ያው ሳሂህ አልቡኻሪ 75:36 ላይ አላህ እንደሚሮጥ በግልጽ የተነገረበት ክፍል ነው። ኢፍ ሂ ኬምስ ቱ ሚ ዎኪንግ አይ ጎ ቱ ሂም ራኒንግ ብሎ አስቀምጧል። እርሱ ወደ እኔ እየተራመደ ቢመጣ እኔ ወደ እርሱ እየሮጥኩ እሄዳለሁ ብሎ አላህ ራሱ የመለሰበት ነው። ሶ ይሄንን ሩጫ ሜታፎሪካል አይደለም ሊትራል ሩጫ ነው ብለው ራሳቸው የሙስሊም ሊቃውንቶች ደግሞ አስቀምጠዋል። ኢቨን ሩጫው እንዴት እንደሆነ ራሱ አስቀምጠዋል። እርሷም ማለት ሩጫዋ ማለት ነው በእግር ከመራመድና ከመሮጥ መካከል ያለ ፈጣን እርምጃ ናት። ሶምሶማ ነገር ናት ያላህ ሩጫ ራሱ። ልክ ከአባውን ሲዞሩት እንደዚህ ትከሻቸው እያወዛወዙ ላጠላት እንደሚሉት ማለት ነው። ይሄ የአላህ ሩጫ ነው ተብሎ ተቀምጧል። በእርግጥ ሆረ ላይኖች አሉ እዚህ ጋር ብዙም ላለማሳየት፣ ግን አሁን ይሄን ሳልናገር ባልፍ አላህ ራሱ ይቀየመኛል። የእስልምና ሆረ ላይኖች አንድ ብቻ ነው ማሳየው። ምን እንደሆኑ ላሳያችሁ። ይሄ የራሱ የኢማም አስዩጢ መጽሐፍ ነው። አላህ ከፍና ላቅ ያለው ስለ ገነት ሴቶች ሲጠቅስ አለ ይኸውላችሁ ውመን ኦፍ ዘ ፒፕል ኦፍ ጀና ምን ብሎ ጠቀሰ? ኤንድ ዊ ዲድ ዊ ሃቭ ፎርምድ ደም ወንደርፉል ኤንድ ዊ ሃቭ ሜድ ዘም ቨርጅንስ ድንግልና ወንደርፉል አደረግናቸው ብሎ ኡሩ በሚል ቃል ተጠቅመዋል። ይሄ ኡሩ በሚል ቃል ክላሲካል አረቢክ ነው። ስለዚህ የቋንቋ ሊቃውንቶቹ ሊፈቱት ያስፈልጋል ማለት ነው። ይሄ ክፍል የሚገኘው ሱራ 56፣ 35 እና 37 ላይ ነው።
ኡሩበን አትራባ ይላል። ምን ማለት ነው ኡሩበን አትራባ ሲባል አማርኛውን ላንብብላችሁ። የሆነ ይሄን ቃል ታውቀዋለህ አይደል? የጀነት ሴቶች ይሄ ናቸው። ባይዘ የጀነት ሴቶች ይሄ ናቸው። እኔ አላልኩ የአንድ ሰውም ሀሳብ አይደለም። አልሲዩጢ ምን እንደሚል ተመልከቱት። የመጽሐፉ ተርጓሚዎች ሙፈሲሮችና የቋንቋው ባለሙያዎች በሙሉ በአንድነት እንደተስማሙት ኦሩብ የሚለው ቃል ይኸው የሚለው ቃል የት ሄደ? ኦኬ ኦሩብ የሚለው ቃል ኦሮባ ወይም አሩብ ለሚለው ቃል ብዙ ቁጥር ሲሆን ትርጉሙም ቀሃባ ወይም ጋለሞታ ምን ማለት ነው ይላል። አረ ከባድ ነው። እኔ ለማለት ይከብዳል። የጀነት ሴቶች እኮ ነው። የምድሩ አልበቃም እኮ ሰማይ ላይ ወጣን። ሸርሞጥና ሰማይ ላይ ይዘው ወጣ ማለት ነው። ሰው እንዴት በዚህ ውስጥ ይኖራል? ቀሃባ ብለው ያው ቀጥታ ባይዘወይ ፒዲኤፉን ቀጥታ መጽሐፉን ራሱ መክፈት እችላለሁ። የአልሲዩጢ መጽሐፍ ነው። መጽሐፉን ራሱ ፒዲኤፉን መክፈት እችላለሁ። ይህንን አስቀምጠዋል። የጀነት ሴቶች በአጭሩ ስለ ጀነት ሴቶች ለማለት ያክል ነው።